ጤናና ሰላም ከምግባዊ የኒውትሪሽን ሳይንሳዊ ጆርናሎችን እያጣቀስን ዘርፉ ጥናት አበርክቷቸው ጉልህ የሆኑትን የተመራማሪዎች ግኝት እየዳሰስን እንደ ሁልጊዜው ልንቀጥል ታድመናል። እጅጉን የተቀነባበሩ ምግቦች ወይም አልትራ ፕሮሰስድ ፉድስ የሚለውን በግርድፉ ስናቀርበው በአብዛኛው በርካታ ንጥረ ነገሮችና አዲቲቭስ ተካቶ የተቀናበሩ በዋናነት ምላስ ላይ ለአመጋገብ የተመቻቹ እና ለተሻለ ሳቢነትና ጣዕም ተብለው በማምረቻዎች በስፋት የሚሰሩ ምግቦች ናቸው። ከልክ በላይ የሚበሉ ወይም ሃይፐር ፓላታብል ምግቦች ጋር ደግሞ በቅርበት የሚዛመድ ሲሆን ከልክ በላይ እንድንወስዳቸው የሚያበረታታ ከፍተኛ ጣዕም ያላቸው ምግቦች ናቸው። እንዲሁም የአንጎል ሪዋርድ ሲስተም የሽልማት ስርዓትን ለማነቃቃት በጥናትና ሆን ተብለው የተዘጋጁ ናቸው። በእርግጥ እጅግ በጣም የተቀነባበሩ ፕሮሰስድ ምግቦች ብዙ ጊዜ የሃይፐር ፓላታብል ባህሪንም ይላበሳሉ ወይም ለምላስ የሚመቹ ናቸው። እነዚህን በጣም ሰዎችን በቀላሉ ሊስቡ የሚችሉ ባህሪያት በመያዝ ማራኪ ብቻ ሳይሆኑ ሱስም አስያዥ ሊሆኑ ይችላሉ ተብሎ ይታመናል። በአእምሯችን እና በጥጋብ ሳታይቲ መካከል ያለውን ሪሌሽንሺፕ ለማሳየት በምግብ የመጥገብ ወይም የመሞላት ስሜትን በተፈጥሮ ያለ መገንዘብ ችግር ያለባቸው ህፃናት አልፎ አልፎ የሚታይ የጄኔቲክ ዲስኦርደር ነው። በምግብ መፍጫ ስርዓታቸውና በአእምሯቸው መካከል ያለው ግንኙነት በመበላሸቱ በተፈጥሮ የመሞላት ስሜት መጥገብ የሚባል በጭራሽ አይሰማቸውም። ይህ አስፈላጊ ምልክት ከሌለ በአደገኛ ሁኔታ ከፍተኛ መጠን ያለው ምግብ በአንድ ቁጭታ ወይም ክስተት ሊበሉ ይችላሉ። ይህም ከስንት አንዴ ለሞት የሚዳርግ የሆድ ዕቃ ችግር ፌታል ስቶማክ ረፕቸር ሊያመጣ ይችላል። በእንደዚህ አይነት ከባድ ሁኔታ ውስጥ መጥገብን አለማወቅ ለህይወት አስጊ እና አደገኛ ይሆናል ማለት ነው። ከመጠን በላይ መብላትንና ከመጠን በላይ መወፈርን ለማስተካከል በሚደረገው ጥረት ውስጥ ፕሮቲን አብዛኛውን ጊዜ በጣም የሚያረካ ጥጋብ ሳታይቲ የሚሰጥ ማክሮ ኤነርጂ ተብሎ ሲጠቀስና ሲወደስ ይታያል። ብዙ ሰዎች ፕሮቲን የበዛበት ምግብ ከተመገቡ በኋላ ካርቦሃይድሬትስ ወይም ስብ በብዛት ካላቸው ምግቦች ጋር ሲያነጻጽሩት ጥጋብ የመርካት ስሜት እንደሚሰማቸው ይናገራሉ። ግን ዋናው ጥያቄ ይህ ጥጋብ ሳታይቲ የአጠቃላይ አወሳሰድን የካሎሪ መጠንን በሚያስቀንስ ደረጃ ለረጅም ጊዜ ይቆያል ወይ ነው። መልሱ አይቆይም። ፕሮቲን ወዲያውኑ ጥጋብ ሙላትን ሊሰጥ ቢችልም ከሰዓታቶች በኋላ ረሃብን ወይም የካሎሪ ፍጆታን በአስተማማኝ መልኩ አይቀንስም። በሌላ በኩል ፋይበር ግን የተለየ ውጤት ወይም ታሪክ ይነግረናል። በፋይበር የበለጸጉ ምግቦች የምግብ ፍላጎትን ብቻ ሳይሆን በመቀጠል በምንመገባቸው ምግቦች ካሎሪ መጠን ላይ በእጅጉ መቀነስ ሊያሳዩ ይችላሉ። እስከ 10 ሰዓታት ወይም እስከሚቀጥለው ቀን ድረስ ሊሆን ይችላል ይሄ ኢምፓክት ማለት ነው። ይህ የሆነበት ምክንያት የፋይበር ኢፌክት ወይም ተጽዕኖ የምግብ መፍጫ መስመር ውስጥ አልፎ በመሄድ እስከ 6 ሜትር ርቀት ማለት የታችኛው አንጀት ድረስ ስለሚደርስ ነው። ይህ ሁኔታ ኒውትሪየንትስ
ወይም ንጥረ ምግቦች ታችኛው አንጀት ሲደርሱ ሰውነት መመገብ እንዲያቆም ሲግናል ምልክት ያደርጋል። የምግብ ፍላጎትን በዚህ መልኩ በሚገባ ይቀንሳል። ጥናቶች እንደሚያሳዩት ኒውትሪየንትስ ወይም ንጥረ ምግቦችን በቀጥታ ኢንፊውዝ በማድረግ ወደዚህ የአንጀት ክፍል በማስገባት እንኳን ሰዎች ናቹራሊ ከሚቀጥለው ምግባቸው በመቶዎች የሚቆጠሩ ካሎሪዎችን ቀንሰው እንዲመገቡ ያደርጋል። ችግሩ የሚፈጠረው በፋይበር የተዳከሙ ወይም ፋይበር የሌላቸው ምግቦች ገና ከምግብ መፍጫ ስርዓት እንደገቡ በፍጥነት በሰውነት አብዞርብድ በመሆን ወደ ታችኛው አንጀት ክፍል የመድረስ እድላቸው ያነሰ ይሆናል። ፋይበር ያዘለውን ንጥረ ምግቦች ወደ ታችኛው አንጀት ክፍል አልፎና ዘልቆ በመድረስ የማይቀርብ ከሆነ አእምሯችን ሁሉ ሙሉ የሚለውን ሲግናል ምልክት አያገኝም። ይህም መልሶ እንድንራብ እና ከልክ በላይ እንድንበላ ያደርገናል። ስለዚህም በቂ ፋይበር ያለው ምግብ ካልተመገብን እውነተኛ መጥገብ እርካታን አናገኝም። እናም ሙሉ በሙሉ በቃኝ የማይለውን የምግብ ፍላጎት ለማርገብ እንሞክራለን፣ መብላታችንንም እንቀጥላለን። ከ100 ዓመት ገደማ በፊት ከመጠን ያለፈ ውፍረትን ኦቤሲቲን በሚመለከት በሕክምናው ዘርፍ ረገድ የነበረው አመለካከት ቀጥተኛ ነበር። ሁሉም ወፍራም የሆኑ ሰዎች በአንድ መሰረታዊ ነገር ይመሳሰላሉ ይላል። ያም በእርግጠኝነት ከልክ በላይ ይበላሉ የሚል ነበር። ይህ በካሎሪ አወሳሰድ ረገድ ኦር ቴክኒካሊ ትክክለኛ ነው ቢባልም ይህ አመለካከት አንድ ጠቃሚ ነገርን ይዘነጋል። አወር ኢንስቲንክትስ ደመነፍሳችን እንደ ሰላጣ ያሉ ዝቅተኛ የካሎሪ ይዘት ያላቸው ምግቦች እንድንመገብ አይገፋፋንም። ይልቁንም ባዮሎጂካሊ የምንመርጠው የምናዘነብለው ካሎሪ ዴንስ ብዙ ካሎሪ ይዘት ወዳለው ምግብ ያም ማለት በስኳር በስታርች እና በስብ ወደ በለጸጉ ምግቦች ነው። ይህ ኢንስቲንክት ወይም ምርጫ የተመሰረተው በሰርቫይቫል ኤፊሽንሲ ላይ ነው። በጥንት ጊዜ ኢን ፕሪሂስቶሪክ ታይም ማለት ነው። ምግብን ማግኘት እጅግ ብዙ ጥረት ማድረግን ይጠይቅ ነበር። ያነሰ ካሎሪን የሚሰጡ ምግቦችን መሰብሰብና ለዛ ጊዜ መስጠት ኢቮሉሽነሪ ትርጉም የማይሰጥ ነበር። ለምሳሌ እነዚህ ሰዎች በሰዓት ግማሽ ኪሎ ምግብ መመገብ ከቻሉ እና ምግቡ 250 ካሎሪ ብቻ ቢይዝ የዕለቱን የኃይል ወይም የካሎሪ ፍላጎታቸውን ለማሟላት ለ10 ሰዓታት መመገብ አለባቸው ማለት ነው። ነገር ግን በግማሽ ኪሎ ውስጥ 500 ካሎሪ ያላቸው ምግቦችን ማግኘት ከቻሉና ከወሰዱ ተመሳሳይ ግብን የዕለቱ ኃይል ማለት ነው ወይም ካሎሪ በ5 ሰዓታት ውስጥ ብቻ ማሳካት ይችላል። ይህም ጊዜን በማትረፍ ለሌሎች ማህበራዊ ግንኙነትና ተግባራት ሰርቫይቫል አክቲቪቲስ ለመጠቀም ያስችላቸዋል ማለት ነው። በጊዜ ሂደት የሰው ልጅ ኢንስቲንክት የደመ ነፍስ ምርጫው ለካሎሪ ዴንሲቲ ወይም ብዙ ካሎሪ ላይ ያለው ይዘት ላለው ምግብ ሆነ። ይህንን ምርጫ ህፃናት ሳይቀሩ አሁን ያሳያሉ። ጥናቶች እንደሚያሳዩት የ4 ዓመት ህፃናት ለካሎሪ ዴንስ ወይም ብዙ ካሎሪ ወደ ያዙ ምግቦች እንደሚያዘነብሉ እናያለን። ምሳሌ ሙዝ ከቤሪ ወይም ድንች ከኮክ ይልቅ ይወዳሉ ማለት ነው። ሰዎች በተፈጥሯዊ የምግብ አይነቶች ውስጥ ያለውን የካሎሪ መጠን መለየትና ብዙ ካሎሪ ወደ ያዙ ምግቦች በማድላቱ ረገድ የተካኑ ናቸው። ነገር ግን ይህ ኢንስቲንክት ወይም ችሎታ ወደ ዘመኑ እጅግ የተቀነባበሩና በውስጣቸው በሺዎች የሚቆጠሩ ካሎሪ በያዙ አልትራ ፕሮሰስድ ምግቦች ላይክ እንደ ቤከን፣ አይብ እና ቸኮሌት ስንመጣ ችግር ይገጥመዋል። አእምሯችን እነዚህ ከፍተኛ የሃይፐር ካሎሪክ
ምርቶችን ታዲያ በቅጡ ለማስተናገድ ኢቮልቭድ አልሆነም። ዝግምተ ለውጥ አላካሄደም። ኢቮሉሽነሪ ለውጥ አላመጣም። የምግብ ኢንዱስትሪው ታዲያ ይህን ቀዳዳ ተጋላጭነት በመጠቀም ምግቦችን በፋብሪካ በማቀነባበር ወደ ንጹህ ካሎሪ ፒውር ፎርምስ ኦፍ ካሎሪ በመቀየር እና ፋይበርን በማስወገድ እና ኤነርጂን ኮንሰንትሬት በማድረግ እንደተጣራ ስኳር፣ ዘይት እና ነጭ ዱቄት የመሳሰሉትን ፋይበራቸው የተራቆተ ምርቶችን በስፋት ያመርታል። ለምሳሌ ብራውን ሩዝ ወደ ነጭ ሩዝ ፕሮሰስ በማድረግ እና በመቀየር የፋይበር 2/3ኛውን ያስወግዳል። ሙሉ ስንዴ በማጣራትና ወደ ዱቄት ወይም ፍርኖ ዱቄት በመቀየር 75% ፋይበርን ያስወግዳል። እዚህ ጋር ከእንስሳት የሚገኙ ምግቦች እንደ ስጋ፣ እንቁላልና የወተት ተዋጽኦች ምንም አይነት ፋይበር እንደሌላቸው ልብ ይሏል። እነዚህ ካሎሪ ዴንስ የሆኑ የተጣሩ ፕሮሰስድ ምግቦች እንደ አደንዛዥ እጽ በአንጻሩ ሱስ የሚያስይዙ ናቸው ተብሎ ይታመናል። ናርኮቲክ ከተክሎች በማቀነባበር ሊገኝ እንደሚችል ሁሉ የምግብ ማቀነባበርን ካሎሪዎችን ያማከለና የአንጎል ሽልማት ማዕከሎችን ወይም የብሬን ሪዋርድ ሴንተርን አክቲቬት በማድረግ ከሱስ ጋር በሚመሳሰል መልኩ ሊያንቀሳቀስ ይችላሉ። የአንጎል ስካን ቅኝት እንደሚያሳየው እንዲህ አይነት የምግብ ሱስ ያለባቸው ሰዎች የቸኮሌት ወይም ሚልክ ሼክ ምስሎችን ሲመለከቱ ልክ ኮካይን ተጠቃሚዎች የድራግ ምስሎችን ሲመለከቱ የሚስተዋለውን አይነት የነርቭ እንቅስቃሴ ኒውራል አክቲቬሽን ያሳያል። ነገር ግን የምግብ ሱስ በመጠኑ ለየት የሚል ባህሪ አለው። ሰዎች በሁሉም ምግቦች ላይ ቁጥጥርን ያጣሉ ማለት አይደለም። እኩለ ሌሊት ላይ ተነስቶ ካሮትን መብላት የሚመኝ የለም። ነገር ግን በምትኩ ምኞታቸው ለአንጎል ለየት ያለ ምልክትን የሚሰጠውን ከፍተኛ የካሎሪ ይዘት ያለውን በስኳርና በስብ የበለጸጉ ምግቦች ላይ ያተኩራል። ስለ ምግብ አምሮትና ከዛም የቁጥጥር ማጣት ሰዎች ሲጠየቁ ለዚህ ተጠያቂዎቹ በጣም የተቀነባበሩ ምግቦች እንደ ዶናት፣ አይብ እና የተቀነባበሩ ስጋዎች የመሳሰሉት ሆነው በከፍተኛ ሁኔታ ይገኛሉ። ፍራፍሬዎችና አትክልቶች ግን በተቃራኒው እንደዚህ አይነት ባህሪን በመቀስቀስ በኩል ዝቅተኛ ደረጃን አስመዝግበዋል። ይህ የካሎሪ ጥቅጥቅ ወይም ዴንስ ምግቦችን የመፈለግ ባህሪ ለምን ሰዎች ሌሊት ላይ ብሮኮሊን ለመብላት ቢንጅ ለማድረግ ብለው እንደማይነሱ በግልጽ ያስረዳል። በተፈጥሮ ውስጥ አብዛኛዎቹ እንስሳት ተፈጥሯዊ ምግባቸውን ሲመገቡ እስከቆዩ ድረስ ሊን ሆነው ሳይወፍሩ ይታያል። የሰው ልጆች ባዮሎጂ ለስሮች፣ ቅጠሎች፣ ፍራፍሬና ለውዝ ለመሳሰሉ ምግቦች አመጋገብ የተዘጋጀ ወይም ዋየርድ የሆነ ነው። ቢሆንም እንዳለመታደል ሆኖ በዚህ ዘመን የምንኖረው የሰው ልጆች በከፍተኛ ደረጃ በተቀነባበሩና ካሎሪ ዴንስ በሆኑ ምርቶች ተከበን ያለን። ውጤቱም ዘመኑ ያመጣው ከመጠን ያለፈ ውፍረትና የተዛማጅ በሽታዎች ወረርሽኝ ሆኖ እናገኘዋለን። ዘመናዊ የሚባለው የምግብ አመጋገብ አካሄድ በፋስት ፉድ ኦር ጃንክ ፉድ ምግቦችና በተዘጋጁ የተቀነባበሩ ምርቶች ላይ በጣም ጥገኛ ሆኖ ይታያል። ይህ የአመጋገብ ስርዓት በዘርፉ ያሉ ባለሙያዎች እንደሚያስረዱት ከሆነ የአንጎል ጤና ላይ በእጅጉ ጉዳት ያመጣል። ጥናቶች እንደሚያሳዩት እነዚህ ምግቦች በሳምንት 2 ጊዜ ብቻ እንኳን መውሰድ በመንፈስ የመረበሽ ህመም እድልን በህይወት ዘመን ውስጥ በእጥፍ ሊጨምር ይችላል። ጉበት የምግብ መፍጨትን እና መርዛማ ንጥረ ነገሮችን በመቆጣጠር ረገድ ዲቶክሲፋይ በማድረግ ማዕከላዊ ሚና ይጫወታል። ምግብ በምንመገብበት ጊዜ ጉበት ግሉኮስ ማከማቸትን አስግላይኮጅን ቅድሚያ ይሰጣል። ይህም ጎጂ የሆኑ ንጥረ ነገሮች ዲቶክሲፋይ በማድረግ በመቆጣጠር ረገድ በጊዜያዊነት አቅሙን እንዲቀንስ ያደርገዋል። ሰውነት በማይፈጭበት ዳይጀሽን በማያደርግበት ጊዜ ጉበት መርዛማ ንጥረ ነገሮችን በንቃት ወደሚያጸዳበት ወደ ካታቦሊክ ፌዝ ይገባል። እናም
አንዳንዴ ከመጠን በላይ መብላት ይህንን የመርዛማ ዑደት የማስወገድ ሂደትን ያቋርጣል። ሰውነታችንም በተከታታይ የምግብ መፍጨት ስቴት እንዲቆይ ያደርገዋል። ይህም የሜታቦሊክ እርጅናን የማፋጠን ዕድል ያሰፋል። ስለ ምግብ የማያቋርጥ የመፈለግ የማሰብ ሳይክል ወይም ዑደት በሱስ መልክ ስር ከሰደደ መርዛማ ረሃብ ወይም ቶክሲክ ሃንገር ተብሎ ሊገለጽ ይችላል። ይህ የረሃብ ስሜት የሚመጣው በአብዛኛው ሰዎች በቂ ይዘትና ፋይበር የሌላቸው ምግቦች ስለሚመገቡ ነው። በቂ በልክና የውሃ ይዘት ያለው ምግብ ከመጠን በላይ ካሎሪዎችን ሳይጨምር ሆድ ይሞላል። እንደ አትክልት፣ ጥራጥሬ፣ ባቄላና መሽሩም ወይም እንጉዳይ ያሉ ከፍተኛ ፋይበር ያላቸው ምግቦች ይህን ተፈላጊ መጠን ፋይበር በቀላሉ ይሰጣሉ። ይህም ሰታይቲ ጥጋብን ወይም ሙላትን ፕሮሞት ያደርጋል። ሰዎች በንጥረ ምግብ የበለጸጉ ሙሉ ምግብ አመጋገቦችን ኒውትሪየንት ሪች ሆል ፉድ ዳይትስ ሲጠቀሙ ሰውነታቸው በተፈጥሮ የምግብ አወሳሰድን ይቆጣጠራል፣ ከመጠን በላይ መብላት ይከለክላል እና ትክክለኛ የሰውነት ክብደትን ለመጠበቅ ይረዳል። እንደ ነትስ፣ የለውዝ ዘር፣ ሲድስ፣ ጥራጥሬ፣ ቅባት እህልና ቢንስ፣ የባቄላ ዘር ያሉ በንጥረ ምግብ የበለጸጉ ሙሉ ምግቦችን መመገብ በተፈጥሮ የተጋነነ የምግብ ፍላጎትን ለመቀነስ እና የካሎሪ መጠንን ለመገደብ ይረዳሉ። እነዚህ እንደ ነትስ፣ ለውዝ እና ሲድስ የመሳሰሉ ምግቦች በሰውነት ሙሉ በሙሉ አብዞርብድ አይሆኑም ወይም አይወሰዱም። ይህ ማለት ሰዎች ከሚወስዱት በላይ ብዙ ካሎሪዎችን ያገኙ ያህል እርካታ ይሰማቸዋል። ቢንስ ወይም የባቄላ አይነቶች በዛ ያለ ሬዚስተንት ስታርች በውስጣቸው ስለሚይዙ ከሌሎች ካርቦሃይድሬቶች ወይም ካርቦሃይድሬት ምንጮች በተለየ መልኩ ይብላላሉ። እነዚህ ሬዚስተንት ስታርቾች በላይኛው አንጀት ውስጥ መፈጨት ዳይጀሽንን ተቋቁመው ያልፉና በታችኛው አንጀት ውስጥ እንደ እርሾ ፈርመንትድ በመሆን ለጤና በጣም ጠቃሚ የሆኑ ሾርት ቼን ፋቲ አሲድስ የሚባሉ ንጥረ ኬሚካሎችን ያመነጫል። ነገር ግን ከዚህ አይነት ስታርች ውስጥ ከግማሹ በላይ ካሎሪ አናብዞርብድ በመሆን ቀጥታ ኤክስክሪትድ ሆነው ይወጣሉ። ይህም በተፈጥሮ ሰታይቲ እርካታን ለማግኘት እና መጠነኛ የካሎሪ ገደብ ለማድረግ ይረዳል። ለአሁኑ ይህን ፖድካስት ቆም አድርገን በሚቀጥለው ስለ ፋይበር ጠቀሜታ በስፋት በምናነሳው ፕሮግራም ላይ እንገናኛለን። መልካም ጊዜ፣ መልካም ጤና ከምግባዊ